ምቀኛ ለሚበዛባችሁና ለሚያስቸግራችሁ ከመልካም በኩል ያለውን አንድ ሶስት ነጥብ ላንሳላችሁ። አንደኛ፣ ምቀኛ የአላህ ጠላት ነው። ምቀኛ የሚመቀኛችሁ እናንተ ጋር ያለውን መልካም ነገርና ጥሩ ነገር በማየት እየተበሳጨ ነው። አላህ ለምን ሰጠ በማለት ከአላህ ጋር ነው ጦርነት የጀመረውና ይሄ የአላህ ጠላት ነው። ሁለተኛ፣ ምቀኛ የሚበዛበት ሰው የሚያድግና ከፊቱ ብዙ ስኬት እንዳለ ያመለክታል። ብዙ ጊዜ እኛ ሳናስተውላቸው እኛ ጋር ብዙ የሆኑ ጸጋዎችና መልካም ነገሮች አሉ። አብረን ብዙ ጊዜ ከመኖራችን ብዛት የመላመድና አለማስተዋል ሊኖር ይችላል። ያ ምቀኛ ሰው ግን እኛ ላይ በትኩረት እያያቸውና ሁሌ በዛ ጉዳይ እየተበሳጨና እየተቆጨ ነው የሚገኘው። ስለዚህ ምቀኛ የሚበዛበት ሰው ብዙ መልካም ነገሮች በዙሪያው እንዳሉ ያመለክታል። ሶስተኛ፣ ምቀኛ የሆነ ሰው ጥቃት በግልጽ መፈጸም ከጀመረና ምቀኝነቱን ግልጽ ማድረግ ከጀመረ ይሄ ሰው መጥፊያ